አሳሳቢው ስለሆነ ትዳር ነው ዛሬ ደግሞ የምናወራው። በጣም አስፈላጊና ጠቃሚ ስለሆነ እስከ መጨረሻው ተመልከቱት። ሰላም እንዴት አላችሁ የማወቅ ዩቲዩብ ቤተሰቦች? ያው ትንሽ ጠፍቼ ነበረ፣ አሁን ተመልሻለሁ እና በጣም አሳሳቢ የሆነ ትዳራችን ሰላም እያጣ ሚስኪኗ ያ ልጆችን አሳድጋለሁ ብላ የምትሰቃየው ያ ሚስኪኑ ልጆችን አሳድጋለሁ ብሎ የሚሰቃየው የህይወት ሚስጥሩ ስላልገባን ነው። ስለዚህ ህይወትን እንረዳው። መጀመሪያ እኛ ምንድነን? የኔ ጸባይ ምንድነው? የኔ ሀሳብስ ምንድነው ብለን ወደ ራሳችን ተመልሰን ራሳችንን ገምግመን ትዳራችን ቤታችን ሰላም እናድርግ። እኔ በጣም እያሳዘኑኝ ያሉ ከባለ ትዳሮችም አልፎ ለልጆች በጣም ማዝነው ለልጆች ነው። በማያውቁት ነገር ባልገባቸው ነገር የእናት አባትን ፍቅር ማጣት በጣም ከባድ ነው። እኛ ሀገር ላይ በጣም ተጽዕኖ እየፈጠረና ችግር እየሆነ ያለ ይሄ ነው። ስለዚህ እኛ ወጣቶች እያለን ይህን ችግር ቀርፈን ትዳርን ሰላም፣ ቤተሰብን ሰላም፣ ከቤተሰብም አልፎ ሀገራችን ሰላም ለመቅድመ ትዳርን እኔ የመረጥኩበት ዋናው ምክንያት እኔ ካሳለፍኩት ከተማርኩበት ህይወት ለኔ መፍትሄ ስፈልግ ለእህቶችም ለወንድሞችም ይሆናል ብዬ ስላሰብኩ ነው። ስለዚህ እስከ መጨረሻው ተመልከቱ። በተለይ መጨረሻ ላይ የምናገራቸው በጣም አስፈላጊና ጠቃሚ ስለሆኑ እስከ መጨረሻው ተመልከቱ። እኛ ሀገር ላይ ብዙውን ጊዜ ለሰርግ ድግስ ወራትን ወስደን እንዘጋጃለን እንጂ ስለ ትዳር ምንነት ገባ ብለን የምናውቀው ነገር የለም። ስለዚህ ትዳራችን ሰላም እንዲሆን፣ ቤታችን ሰላም እንዲሆን፣ ትዳር ካማረ ልጆቻችን ያምራሉ፣ ልጅ ካማረ ማህበረሰብ እያለን ሀገር ድረስ የሚደርሰው ትዳር ሲያምር ነው። ስለዚህ ቅድመ ትዳር በጣም አስፈላጊ ነው እና ስለዚህ ይህን ትምህርት ወስደን ትዳራችን ሰላም ለማድረግ ራሳችን ሰላም ለማድረግ ቀድመን ትምህርት እንውሰድ። እኔ ሁሌም የምናገረው ነገር አለ። ብዙዎቻችን ስለ ትዳር ምንነት ገባ ብለን አላወቅንም። በቃ ሴቱም ወንዱን ይተቻል፣ ወንዱም ሴቱን ይተቻል። ይሄ መፍትሄ አይደለም። መጀመሪያ ራሳችንን ገምግም። ጠንካራ ደካማ ጎናችን ራሳችንን አውቀን ወደ ትዳር እንሄድ። ትዳር ዝም ብሎ እንደ ቃቃ ጨዋታ አሁን መጫወት አሁን ማፍረስ አይደለም፣ የዘላለም መኖሪያ ነው። ስለዚህ ይህን የዘላለም መኖሪያ በደንብ አድርገን ተደራጅተን ተምረን ቅድመ ትዳርን ትምህርት ወስደን ከሆነ ይቀጥላል፣ ልጆቻችን ሰላም ይሆናሉ። እኔ በእኛ ትውልድ በእኛ ዘመን እኛ ወጣቶች እያለን ከእኛም አልፎ ለልጆቻችን ሰቀቃ እየሆን በጣም ከባድ ጊዜ ላይ ነው የደረስን። እንደኛ ጊዜ መማር ያለብን ጊዜም የለም፣ እንደኛ ጊዜም ፈተና የሆነብን ጊዜ የለም። ስለዚህ እኛ መማር ማወቅ አለብን። ቦታ ላይ ያውቀን ትዳርን ለማዳን ትዳርን ሰላም ለማድረግ ነው የኔ ዓላማ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምትወዳችሁ ጓደኛችሁ ሸር እያደረጋችሁ ቤተሰብ ሆኑ እና ትዳራችን ሰላም ለማድረግ ቀድመን ትዳር ምንድን ነው ብለን ራሳችን ትዳር ማለት ሁለት የተለያዩ ሰዎች፣ ሁለት የተለያየ ባህሪ ያላቸው፣ ሁለት ከተለያየ ቤተሰብ የመጡ ልጆች በአንድ ቤት በአንድ ሀሳብ አጋርቶ የሚይዝ ነው። ስለዚህ ይህን ትዳርን አስማምቶ ለመያዝ እኛ ማወቅ አለብን። መጀመሪያ እኔ ጠንካራ ጎኔ ምንድን ነው? በጣም እኔ ደስ የሚለኝ አንድ ታሪክ አለ። ወደ ሰዎች ጣታችንን ስንጠቁም ወደ እኛ ሶስቶች ይቀራሉ የሚባል ደስ የሚል ታሪክ አለ። ወደ ሰዎች እኮ ምሳሌ አንድ ጣታችንን ስንዘረጋ አይታችሁ ከሆነ ሶስቱ ወደ እኛ ነው እንትን የሚለው እና ይሄ ምንድን ነው? ራሳችን እንገምግም፣ ራሳችን ነው። አሁን ብዙዎቻችን እሱ ተቀየረ እሷ ተቀየረች ነው የሚል። ይሄ መፍትሄ አይደለም። መፍትሄው ስለ ትዳር ምንነት ጠለቅ አድርጎ ማወቅ። ከዛ ደግሞ ምን እንደተማርኩ ታውቃላችሁ? መቻል፣ ማስተዋል። በቃ ሁሉም ነገር አላፊ ነው። ስለዚህ ማስተዋል መቻል በጣም አስፈላጊ ነው። ስለዚህ ላይክ ሰብስክራይብ ያደረጋችሁ በብዙ ወንድሞች አደረጉ።